እኔ ገረመኝ ምንድነው ታውቃለህ? አንድ ሳምንት ገና ሳይሞላ እንደዚህ ነው ወፈረ። እስከ ዛሬ ድረስ ግን ምን እያበላችሁ ነው? እኔ ምን አውቃለሁ? ምን እየበላችሁ በቃ ስርዓት ይኑርሽ እንዴ! በጉልበት ነው አታምኙ። በጉልበት ነው የምታምኙ። ስላንተ ጉልበት አይመለከትም። በቃ ትጌዳ እንዳትናገሪያት፣ ከዚህ በኋላ እንዳትናገሪያት። እኔ እያልኩሽ ነው፣ ከዚህ በኋላ ትጌዳ እንዳትናገሪያት። እዛ የለመዳችሁበት አፋችሁን ክፈቱ። እኔ ላይ አይደለም ሰምተሽኛል አይደል? እንዳትነኪ፣ እሱንም እንዳትነኪ ሜሪ። በቃ ሳይን እንዴ! ኦኬ፣ አንቺ እዚህ መሆን ትፈልጊያለሽ? እኔ እንዳንቺ ህፃን አይደለሁም። አንቺ በጣም ገና ጢባጢቤ ምናምን ላይ ነሽ ያለሽው። ስለዚህ ከአንቺ ጋር እኔ ምንም አይነት ነገር በህግ አምላክ ውጡ ከዚህ ቤት እንደው ከሷ ጋር ነው ችግርሽ? አንቺ ምንድነው ከሷ ጋር ችግር? ከኔ ጋር ምን አለ ችግር? አልገባኝም ሜሪ። እኔ እውነት ማረገው ማለት መጥፎ ነገር ይፈጠራል። ይሄ የመጨረሻችን ነው። ጥሩ ነው። ሰላም እንዴት ናችሁ? ውድ ቤተሰቦቻችን ዛሬም ተመልሰን መተናል። ሰላም እንዴት ናችሁ? የዳይና የጽጌ ቤተሰቦች ዛሬም ተመልሰን መተናል። ተመልሰን ስንመጣ እንግዲህ እኔና ጽጌ ታርቀናል። እውነት ለመናገር በመታረቃችን በጣም ነው እኔ ደስተኛ ሆኛለሁ። አንቺ ምን ተሰማሽ? እኔም ደስ ብሎኛል። እውነት ለመናገር ደስተኛ ነኝ። ሲጀምር አንቺ እዛ እንትና ኋላ ኋላ እያልሽ አናድሽ ነው እንጂ አንተ እኮ ከእሷ ጋር ሆነ ኋላ ኋላ ስትል አናዳኝ ነው። ዋናው ነገር መታረቃችን ነው። ወደኋላ አንመለስም። ዛሬ ሜሪ ደውላልኝ ነበረ፣ ማውራት አለብን የሚል ሀሳብ አምጥታለች። ያው እኔ ደግሞ በንግግር አምናለሁ፣ ችግር የለውም ተነጋግረን ነገሮችን መፍታት ማለት ነገሮችን መፍታት ስላችሁ የኔን የሜሪ ነገር እንዲያበቃ ማለት ነው። ከዚህ በኋላ ምንም አይነት ተስፋ ምናምን መስጠት አልፈልግም ለሜሪ። እኔ ከጽጌ ጋር ነው ያለሁትኝ። ነገሮችን ግልጽ አድርገን በይፋ ሩታና አብርሽ እንደተለያዩት እኔና ሜሪም ከዚህ በኋላ በይፋ እንለያያለን። ከዚህ በኋላ ምንም አንድ የሚያደርገን የሚያገናኘን ጉዳይ የለም። መልካሙን እመኝሻለሁ ሜሮን። ያው ስትመጣም እነግራታለሁ። በዚሁ አጋጣሚ ግን እኔ ከጽጌ ጋር ባለኝ ነገር ደስተኛ ነኝ። ከጽጌ ጋር ነኝ። የራስሽ ሌላ ላይፍ ጀምረሽ መኖር ትችላለሽ። እና ደግሞ ያው ባለፈው አብርሽና ሩታ መለያየታቸውን ሰምተናል። ሲጀመር እንደማይሆኑ የሚያስታውቁ ነበር። ብቻ ነገር ዋናው ነገር እና ጽጌ አንድ ላይ ነን ከዚህ በኋላ። አዎ እኔም ባለው ነገር በጣም ደስተኛ ነኝ። ሁሉንም ነገር አክሰፕት አድርጌያለሁ እና ደግሞ ለማንኛውም ሰው መለያየት ወይም ደግሞ ለማንኛውም ሰው አብሮ መሆን ምክንያት መሆን አልፈልግም። እንደው ለጥሩ ነገር አብሮ ምክንያት መሆን ጥሩ ነው፣ ግን ለኔጌቲቭ ነገር ምክንያት መሆን ብዙ ደስ አይልም እና ኤኒዌይስ አሁን እኔ ባለው ነገር ደስተኛ ነኝ። ብዙ ጥያቄዎች እንዳላችሁ ስለምናቅ ሁሉንም ነገር በካሜራ ያደረግነው ለዛ ነው። አይ ቲንክ ከሜሪ ጋር ከዚህ በፊት አላወራችሁም ነበር? ፈርስት ነው እና ለዛም ነው ካሜራ ላይ ያለ ነው። ምክንያቱም መታወቅ አለበት፣ ሁሉም ነገር መታወቅ አለበት። እኔና ዳኒ አንድ ላይ ነን። ያው ሩታና አብርሽ ግን የተጣሉበት የራሳቸው የሆነ ምክንያት ስላላቸው እንጂ በእኛ ምክንያት እንዳልሆነም ደግሞ ደግሜ መናገር እፈልጋለሁ። በእኛ ምክንያት አይደለም የተጣሉት፣ የራሳቸው ኬዝ ነበረ። አሁን ለምሳሌ እኔና ዳኒ በነበረው ነገር ተጣልተን ነበረ፣ ብዙ ነገር ተፈጥሮ ነበረ። ግን ቁጭ ብለን አውርተንበታል። ፋሚሊ ጋር ምናምን ብዙ የሚፈጥረው ነገር ችግሮች ነበሩ። አውርተንበት ተመልሰናል እኔና እሱ። የሚተዋወቁ ሰዎች ከትዳር የተሳሰቡ ሰዎች ደግሞ ከሆኑ የሚመክረው ነገር ቁጭ ብላችሁ ድጋሜ ተነጋገሩበት ባለው ነገር ነው እንጂ የማንንም መለየት የማንኛውንም ሰው ክፋት የምንፈልግ አይነት ሰዎች አይደለንም። አብረው ቢሆኑ ደስ ይለናል። ግን ደግሞ ካልተስማሙ በሰላም መለያየቱ ጥሩ ነው ብዬ ነው የማስበው። ከዛ ነገር ከጸብ ወይም ደግሞ የሆነ ነገር ሆኖ አንተ እንደዚህ አንቺ እንደዚህ ተብሎ ከመለያየቱ ሰላም መለያየቱ ደስ ይላልና ቢሆኑ እኛ ምንም አይጎረብጠንም አንድ ላይ ቢሆኑ ተመልሰው። ካልሆኑ ግን ደግሞ በሰላም መለያየቱ አሪፍ ነው። ሜሪ እየመጣች ነው፣ ይፋ እናደርግላታለን ዛሬ ያለውን ነገር። ምንም ብትናገር ያው እንዳይደብርሽ። እኔ እንኳን ኖርማል ስለለመድኩት አንቺ እንዳታስደብርሽ። ምክንያቱም ጽጌ እንድታስከፋት አልፈልግም፣ ማንም እንዲያስከፋት ስለማልፈልግ ማለት ነው። ማንም ሰው እንዳያስከፋት ትምጣና የሚፈጠረውን አብረን እናያለን። በዛ ጊዜ በተፈጠሩት ነገሮች ላይ ልክ ያው እኔ ከሜሪ ጋር ወይም ደግሞ ከሩታ ጋር በማድረጋቸው ነገሮች ጽጌ እንዳስከፋት አውቃለሁ በብዙ ነገሮች እና እንደዛም ሆነን እንደዛ ከአብርሽ ጋር ሆነ ምናምን በምታደርገው ነገር ብናደድም ግን ያው በጽጌ መጨከን አልችልም። ታውቃላችሁ በቃ አንዳንዴ ቪዲዮ ላይ ምናምን ሳይ በቃ ስቃለሁ
እኔ ለማናደድ የምታደርገው ነገር እንደሆነ ስለማውቅ እኔም ደግሞ እያንዳንዱን ነገር ፐርፐዝሊ ጠብቄው ነው ማደርገው። ላናድዳት ሆን ብዬ ነው የማደርጋቸው። ካያችሁን በቃ ገና እና እሷ ገና ስንተያይ ጸብጸብ ነው የሚለን። ያው የምንጣለው እንግዲህ ያው ስለምንዋደድ ይሆናል ግን ምን እንደሚያናድደኝ፣ ምን እንደሚደብረኝ፣ ምን እንደሚያስደስተኝ ያውቃል። ለዛ ነው እኔ እንደዛ ሰው የነበረው እና ይኸውላችሁ ሰው ከሚሳደቡ ከሚማታው በላይ ይሄ አጉል ዳሪ የሚያደርጋቸው ነገሮች የሚለው በጣም የሚያናድረኝ ሰው ለዛ ነበር ያንን ነገር የሚያደርገው እና አውቃለሁ። ያን ለዛ ብሎ እኔን ሊያናድደኝ ብሎ እንደዛ እንደሚያደርግ አውቃለሁ እና በጣም ነበር የሚደብረኝ ምናምን። ግን ደግሞ ማለት በወቅቱ አሁን እንገናኛለን ተመልሰን እንታረቃለን የሚል ነገር አልነበረኝም እኔ። ምክንያቱም ብዙ ነገር ነበር የተፈጠረው። ግን ደግሞ አብረን ብዙ ነገሮችን አሳልፈናል ምናምን እና ቁጭ ብለን ስናወራ ይቅርታም ስንጠያየቅ ልቤ ላላ ዳዳ እና ለዛ ነው የታረቅም። ያው ከዚህ በኋላ መቼም ከአብርሽ ጋር ተከተለሽ ትምጣሽ ብዬ አላስብም። ከተከተላ ብመጣ እጠጣታለሁ። እንግዲህ እንደምን እስቲ እናያለን። እኔ አልወሰንኩም። ኦኬ አልወሰንሽም? ሂጂ ወሰነሽ። አይ ስልክ አልወሰንኩም። ስልክ እንዴት ነው ታውቃለህ? እሺ እንዴት ነው ከሱ ጋር ለምን ምንድን ነው የምትሆንት? ማለት ምንድን ነው ከሱ ጋር የምትሆንት? አይ ጀስት ፍሬንድ እንደዚህ ጠቅልዬ እንደ ጅራፍ እንዲያጮሻለሁ። አንተ ደግሞ ጀምራ አላርፍካልሽ። አርፈ ተቀመጥ። ጥቂት እንዳይዳው ነው ጥይ እንዳይደርሽ እንዴ ከዚህ በኋላ ጥለሽ መሄድ አይደለም ማለት ነው። እግርሽ ከዚህ ቤት ቢወጣ ማረግሽ እንዳይልሽ እንደ በፊቱ እንደዚህ ስለሄድሽ ወይ ደግሞ ምናምን ዝም ምልሽ እንዳይመስልሽ። እግርሽ ከዚህ በር ወጣለሁ ካለች እንግዲህ ውሳኔው የኔ ነው። እሺ ጸባይሽ ነው ተምረሽ አርፈሽ ቁጭ ትያለሽ። አንተ ረፍ ያማል እንዴ ደግሞ አብንጭ ልነቅ ነው እንዴ ዋ ነግሬሻለሁ። እና ወደ ቤተሰቦቼ ዛሬ ሜሮን ትመጣለች ለመነጋገር። ሜሮን ስትመጣ ያው እንዲቆርጥላት ካለኝ ፍላጎት አንጻር ነገሮችን የማደርገው ሰው እናንተ እንዳይረብሻችሁ፣ እናንተ እንዳይደብራችሁ። ምክንያቱም እሷ ነገሮች እንዳበቃ እኔ ጋርና እሷ ጋር ያለው ነገር እንዳበቃ እንድታውቅና ከጽጌ ጋር መሆኔን እርግጠኛ እንድትሆን ለማድረጋቸው ድርጊቶች ነው። እንዳይከፋችሁ እንዳትቀየሙ ማለት ነው። ከወዲሁ ይቅርታ ጠይቃችኋለሁ። አሁን ሜሪ ስትመጣ እንግዲህ ሊቆርጥላት እናደርጋለን። ይሻልሻል ሜሪ። መቼስ ይሄን ቪዲዮ ሙሉን ለማየት ትገቢያለሽ ዩቲዩብ ቻናል ላይ። ማስተላለፍ የምፈልገው ነገር ምንድን ነው? ይቁረጥልሽ። ከዚህ በላይ ባትጫኙ እሱንም እና ህይወታችን ውስጥም ገብተሽ ባትበጠብጭን ደስ ይለናል። እና ይህን ይመስላል ማለት ነው። አይ ቲንክ ሜሪ የደረሰች መሰለኝ። ሚስኮል አድርጋለች። ያ ማለት ክፈትልኝ ነው። በሩ ክፍት ነው። እንግዲህ እንግዶቻችን በሰላም መግባት ይችላሉ። ከዚህ በኋላ ሚስኮል ያስፈልግ እንደ ደውል ቀረሉት ነበር። ሻው እንዲሆን ምን ያስፈልጋል? ከኔ ጋር ነው ቀጠሮ ያለው። ታንሲ ተረማመደ ነበር። ያን አትቀልድ። አንቺ ነው እንደዛ አረፍ እንደዛ ፍራቶ ምን ሆነሽ ነው? አንቺ ጆ አይደል ለመሰላት ሞክሪ። ምንድነው? ልናወራ ነው የመጣሽው? ዞር አድርጋት። ልናወራ ነው የመጣሽው? የት ሂድ? ልናወራ ነው የመጣሽው? አታፍሪ። ድሮ የአብርሽ ጭራ ነበር። አሁን ደግሞ እንደዚህ ሆንሽ። ወይኔ አጣምታ። እሺ ዞር እናውራበት። አቆር ታውሪ ከመጣሽ እናዛጎርሻ ወርክ ነው። እሷ ተገኝ ሆና መታወራ አልፈልግም። ለምን አልፈልግም? ከዚህ በኋላ በመዳልሽ ከዚህ በኋላ እሷ ተይጋር ነው። ከዚህ በኋላ ምን ልመጣው? ይሄ መጨረሻ ቀን መለከተኝ። ጸጌ በዙሪያ ያለች አዝላሃት መዞር ትችላለች። ስለዚህ አሁን የምነግርህ ነገር ላውራ ስለሆነ ቁም ነገር ስለሆነ የምፈልገው ዞር አድርግልኝ። አላረጋት የትም ትሄዳለች። ማውራት ከፈለሽ ቁጭ ብለን እናውራ። አላወራሽ ዞር በይ ወደዛ። ታያት ታያት አልኳት። ዞር በይ አንቺ ወደዛ። ታያት አልኳት። ሜሮን ስርዓት ይሁን። ከዚህ በላይ አትፈታተኝ። ትዕግስትን አትፈታተኝ። ተፈታተንኩ። በጣም ተፈታተንኩ። ዞር በይ ችግርሽ ምን እሷ ጋር ይኸውልሽ
አሁንም ምን ያወርጭ ዞር በይ። አልረጋጋም። ቀጠሮዬ ከአንተ ጋር ከዚች ጋር ስለዚህ ቆጣለሽ። በቃ ዞር አድርግልኝ። አልፈልግም። ምን ዳኒ በስባሳ ብቻ ዘይለመርሽበት ተበሳበሽ። እሺ የሮል ካንተ ጋር ነው ማውራት እንፈልጋለን አይደል? ስለዚህ ካንተ ጋር አውራ። በቃ አውራ። በቃ ካንተ ጋር ነው እንፈልጋለን። ሌላ ነገር አይደለም የፈለኩት ያሉት ካንተ ጋር ያለኝ ነገር እዚህ ጋር ጨርሼ ነው ስላለብን ካንተ ጋር ነው ማውራት የፈለኩት። እኔ ከሷም በጣም አልፈልግም፣ ምንም ነገር አልፈልግም። ዞር ትይገባል። እሺ ዞር አድርግ። ዞር አድርግ። ችግር የለም። አረፍ እዚህ ጋር መሆን ፈልገው ጽግሻ ተጋበኝ። ይሄው በቃ ጠጋው። እሺ አሁን ማውራት እንችላለን። ዳኒ እየተረዳኸኝ ነው? ምንድን ነው የምታወሪኝ የፈለግሽው? እቺ ሸረሪትህን ዞር አድርጋታ። እኔ በማረገው ነገር እንዳታዝን። ትዕግስቴን እያስጨረሰችኝ ነው። ዞር አድርጋት። አንተ ጋር ነው አውራ። ችግርሽ ምንድን ነው? ችግሬ ምንም ችግር የለብኝም። እግዚአብሔር ይመስገን። ችግር አለብሽ? ታውቀኛለህ ምንም ችግር እንደሌለብኝ። ጽጌ ምንም ሸረሪት አይመስልም። እሱን አይመለከተኝም። እኔና አንቺ ልናወራ የመጣን አንተ ጋር አውራ ከሆነ ዞር አድርጋት። እቺ ዘላለም አለማን ከሰው ጭራ ጀርባ ሆኖ መምጣት ያለ በእናትሽ የራስሽ ነገር ይኖርሽ። ዘላለም አለማን ስለኛና ዞር በይ። እኔ እሱን ላውራ ከፈለኩ ዞር በይ። ዞር በይ። ዞር በይ አልኩሽ እኮ ላውራበት። እኔ እንደፈለገሽ ታገኝ። አንተ ግን አፍንተን ካህና እንዝጋለን። እሷ ለልቴ ሄሩ ደግሞ ማተረጋጊ ዘላለም አለምሽ ማስነሳሽ ትችላለሽ። እሺ አንቺ ደግሞ ተረጋግተሽ ማተወር እኔ ተረጋግቼ ላውራ ነበር። እሺ ስለምን ጀመር ቀጠሮ ቢኖርህ ኦር ፕሮግራም ቢኖርህ መምጣትም አይጠበቅብኝም ዛሬ። ይሄን ነገር ሁሉ ለኔ ለማሳየት አትሞክር ዳኒ። ለምን መሰለህ አትሞክርም? እሺ እኔ ራሴ ከዚህ በኋላ ካንተ ጋር ምንም አይነት ግንኙነት ስለማልፈልግ አይመስልም። አመጣለሽ እንደዚህ ወይዬ ዳኒ ወይዬ እኔ ምልክ ኦን ጠጥታል አገርም አላስተኩት ነበር። አሁን ጠመዘች። አረ ቆይ እኔ ነኝ እንደዚህ የማስተላለፍ